የኤርትራ ባህር ኃይል በቀይ ባህር ላይ እየፈጸመ ያለውን ጥቃት በአስቸኳይ እንዲያቆም ሲል የየመን ሰብአዊ መብት ኮሚሽን አስጠነቀቀ። የየመን ሰብአዊ መብት ኮሚሽን የኤርትራ ባህር ኃይል በየመናውያን ላይ ተኩስ መክፈታቸውን ጠቅሶ ጠንከር ያለ የተቃውሞ መግለጫ አውጥቷል። የሰብአዊ መብት ኮሚሽኑ ባወጣው መግለጫ የኤርትራ ባህር ኃይል ባልደረቦች በቀይ ባህር ላይ እየፈጸሙ ያለውን ጥቃት አጥብቆ ማውገዙን ሳባ የተሰኘው የየመን ብሔራዊ የዜና አገልግሎት ዘግቧል። ኮሚሽኑ በመግለጫው የኤርትራ ባህር ኃይል አባላት በየመን አሳ አጥማጆች ላይ በተደጋጋሚ የሚፈጽሙትን የወንጀል ጥቃት አጥብቆ እንደሚቃወምም አስታውቋል። ኮሚሽኑ አክሎም በዚህ ሳምንት ብቻ በተደጋጋሚ በየመናውያን ላይ ጥቃት መፈጸሙን ገልጾ አሳ በማጥመድ ላይ በነበሩ ቁጥራቸው ወደ 50 በሚጠጉ የየመናውያን ላይ የኤርትራ ባህር ኃይል አባላት በከፈቱት ተኩስ የአንድ የመናዊ ሕይወት ማለፉን ገልጿል። ኮሚሽኑ በመግለጫው ቁጥራቸው በርካታ የሆኑት መቁሰላቸውን ጠቅሶ ድርጊቱ መሳሪያ ባልታጠቁ ሰላማዊ ዜጎች ላይ የተፈጸመ መሆኑን እጅግ እንዳሳዘነው አስታውቋል። የኤርትራ ባህር ኃይል አባላት የፈጸሙት ወንጀል የሰላማዊ ሰዎችን ደህንነት፣ ሕይወትና አካላዊ ጥበቃን የተመለከቱ ዓለም አቀፍ የሰብአዊ መብት ሕግንና ደንቦችን የሚጥስ መሆኑን ያስረዳው ኮሚሽኑ ጥቃቱን ተከትሎ ለመጣው ማንኛውም አይነት መዘዝ የኤርትራ መንግስት ኃላፊነት ይወስዳልም ሲልም አስታውቋል። ኮሚሽኑ የየመን አሳ አጥማጆች ስራቸውን በሚያከናውኑበት ወቅት ደህንነታቸው መጠበቅና ማረጋገጥ አስፈላጊ መሆኑን ጠቅሶ ወንጀሉን የፈጸመው የኤርትራ ባህር ኃይል አባላት ለፍርድ እንዲቀርብ ለዓለም አቀፉ ማህበረሰብም ጥሪውን አቅርቧል።